ኢንጂነር ይልቃል ሰላም መሳይ እንዴት አለ እንደምን አለ ደህና ነው ወይ እንግዲህ የአብይ አህመድ ምርጫ ከተከናወነ በኋላ ነው የተገናኘ ነው ምናልባት ወደ ኋላ ላይ የተወሰነ ነገር እንላለን የምናስቀድመው ግን በአርሲ የተፈጸመውን ጭፍጨፋ የተመለከተ ነው መረጃው እንደሚያሳየው 37 ሰዎች ተገለዋል ነው ቁጥሩ ወደ 40 መድረሱን እየሰማን ነው መቶች የሚቆጠሩ ምዕመናን ቤታቸውን ትተው ተሰደዋል ቤተክርስቲያን ተቃጥሏል ቤቶች ተቃጥሏል ከፍተኛ ጉዳት መድረሱን የሚያሳዩ ዘገባዎች እየወጡ ነው አካባቢ ለመጀመሪያ ጊዜ አይደለም በየወቅቱ እንዲህ አይነት አደጋ ይደርሳል እንዲህ አይነት ግድያ ይፈጸማል መቆም አልቻለም የማያባራ ግድያ የማያባራ ሰቆቃ ነው ከአርሲ የምንሰማው በጣም አመሰግናለሁ ስለጋበዝከኝ እንግዲህ ምን ማድረግ ይቻላል መችስ ይሄንን ነገር አንተ አስበውና እስቲ እንደው መሳይ ዝም ብለህ ለተወሰነ ደቂቃ ዝም ብሎ ሰው ሞተ ሰው ተገደለ ምናምን የሚለው ያንተ ቤተሰቦች አርገህ እናትህ አባትህ እህትህ ወንድምህ አብሮ አደጎችህ ያደግበት ሰፈር በልጅነትህ ቤተክርስቲያን ሄደህ የተሳለምክበት ሰፈር ምናምን ይሁንና እነዛ ሰዎች በሙሉ አለቁ ቢባል ምንድነው የሚሰማህ ላንተ ማለት ደራሰ ስታርገው ተራፊ ሆነ እዛ መንደር ላለ ሰው አሁን እነዛ ያሳደጓቸው ሽማግሌዎች የሳሙት ቤተክርስቲያን አብሮ አደጎቻቸው እንዳንተ እንደኔ ዛሬ እንደምንናገረው ትናንት አድረን ልክ ሁሉም ነገር ከነበረው እንዳልነበረ ሆኖ ዛሬ ስታየውና ህይወታቸው ባላሰቡት ሁኔታ ባልጠበቁት መንገድ በማያውቁት ነገር መንግስት አለ ብለው አገር አለ ብለው ህግ አለ ብለው የኖሩ ሰዎች ህይወታቸው በዚህ ደረጃ ሲያበቃ ምን ማለት ይችላል መሳይ በእውነት እና እንግዲህ ይሄ ደግሞ የሆነው ቅድም እንዳልኩ በአጋጣሚ አንድ ድርጊት ተፈጽሞ ቢሆን ምን አይነት ፈተና መጣ ምን አይነት አጋጣሚ መጣ የእግዚአብሔር ቁጣ ነው ወይም ደግሞ እንደው ከጥንቃቄ ጉድለት ነው እንደዚህ ነው ብለህ በሞቅታ ነው ሰዎች በግጭት ነው በብሔር ልህ ነው በሃይማኖት ነው ብለህ አንድ ምክንያት ልትሰጠው ብትችል እንደው አንድ ነገር ምንድነው መሸሻ መንገድ ታገኛለህ ከጸጸቱ ማለት ነው ይሄ እኮ ምንም የለም አንድ ቀን አይደለም ሁለት ቀን አይደለም ሶስት ቀን አይደለም ለአመታት ይሄ ሁሉ ነገር ሆነ ይሄ ሁሉ ነገር ደግሞ የሆነው በምንድነው ካልከኝ መንግስት የሚባል ነገር አለ ተብሎ የሰው ልጅ ብሎ ሲጀመር ጀምሮ በጋራ ሲኖርና መንግስት ሲያቆም ፖሊስ ያቆመው ደህንነት ያቆመው መከላከያ ያለው ይሄው አብይ በየጧቱ እየወጣ እየፈራ ይሄን ያህል ሰራዊት አለኝ የደህንነት አቅማችን በቴክኖሎጂ እዚህ ጋር ደረሰ ዓለምን የሚያስጨንቅ መከላከያ ለሌላው የሚተርፍ አለን ሲልኮ መከላከያ የሚሰራው ምንድነው ደህንነት የሚሰራው ምንድነው ፖሊስ የሚሰራው ምንድነው ካልከኝ ይሄ ሁሉ ነገር ተሰብስቦ ዜጎችን ከሩቅም ከውጭም ከሚመጣ ጠላት መጠበቅ ነው እንግዲህ ይሄ ሁሉ ሌላ ምን ያደርጋል ደህንነት ምን ያደርጋል የዜጎችን ደህንነት ካልጠበቀ እንደው እነሱ አላደረጉትም ወንጀሉን በልና የደህንነት ስራ ምንድነው ካልከኝ ተከታትሎ መረጃ አንድ ነገር ከመድረሱ በፊት ያናዳጋ ማስቆም ወይም ደግሞ ከተፈጸመም በኋላ ቢሆን ተከታትሎ መቀጣጫና ትምህርት እንዲ በሚሆን መልኩ ያንን ነገር ለፍርድና ለህግ ማቅረብ ነው የፖሊስም ስራ ይሄው ነው የወታደሩም ስራ ይሄው ነው የድሮኑም ስራ ይሄ ነው የመንግስትም አስፈላጊነት ዋናው ስራ ይሄ ነው ታዲያ ይሄንን እንግዲህ ከተወብህና አንድ ሰው ከለለ መንግስት ከለለ ምን ማድረግ ትችላለህ ችግሩ እኮ አለው ብሎ ደግሞ ስራውን ባለመስራቱ ነው ደግሞ እንደዚህ ሆነው እዛ ቦታ ላይ ያ ነገር በመሆኑ ይሄንን ስራ እንደ ስራ አይቆጥረው ደህንነት የሚቋቋመው አንድ ወንጀል እንዳይፈጸም በህዝብ መካከል ያለን ጥርጣሬ የሚጣራጠሩ ነገሮችን ሁሉ አሽቶ አስቀድሞ ቁጥጥር የሚያደርግ ነው ከሆነም በኋላ ለህግ የሚያቀርብ ነው ጉልበትም የሚገነባው ደካሞችን ከጉልበተኞች ለመጠበቅ ነው ይሄ ሁሉ ነገር የለም አልሰሙም አላዩም እና ይሄ ምን ትለዋለህ አሁን መሳይ ይሄንን ነገር እንደው በምን ታስረዳዋለህ ነው የምልህ አሁን እና እነዚህ ሰዎች ደግሞ የሚደንቀኝ መንግስት ናቸው ብሎ ለመደገፍ የሚፈልግ መንግስት የሚባለው ነገር ጭራሹን ትርጉሙን የማያውቁት ሰዎች የኛን ደም ሊመጡ ነው እዛ የተቀመጡት እኮ ማስገደል ብቻ አይደለም ከህዝብና ከሀገር ወይ ተበድረው ከውጭ አምጥተው ወይ ሀገሪቷን ሀብት ሰብስበው እነሱ ድግስ መብላት ነው ስራቸው
ደህንነቱ የሚያስፈልገው ህዝብን ለመጠበቅ ሳይሆን እነሱን ለመጠበቅ ነው እየበሉ እየጠጡ እስኪሞቱ ድረስ እዛ እንዲኖሩ ወታደሩ የሚያስፈልገው የነሱን ስልጣን የሚነካሰው እንዳይመጣ ህዝብን ለመጨፍጨፍ ነው ስለዚህ ህዝብ የሚባል ነገር መንግስት የሚባለው የህዝብ ጠባቂ መሆኑ ነገር ሁሉ ቀርቶ አስገዳይ ሆኗል በመሞታችሁ ስሜን አጠፋችሁ እኔ ተቀምጬ የምኖርበትን ክብሬን እኔ ተቋቋምኩት መንግስት ያቋቋምኩት መከላከያ ያቋቋምኩት እኔ ልጠብቅ ነው ደህንነት ያቋቋምኩት እኔ ልጠብቅ ነው የናንተ መሞት የኔን ስም አጠፋኝ እና የምታወሩ ሰዎች ወየውላችሁ ስለሞቱ ሰዎች የምታወሩ ሰዎች የኔን ክብር ልትቀንሱ ነው ተመልከተ የኢትዮጵያ መከላከያ ሁሉ በግብሬ ተቋቋሙ በምን ያለው አብይን ለመጠበቅ ነው ስንል ይሄ በቂ ማሳያ እና አሁንም ቢሆን እኔ ሌላ ምንም የምለው ነገር የለኝም ከተጀምሮ እስከሚጨረስ ድረስ የሚሆነው ነገር ሁሉ መንግስት ባለመኖር የሚደረግ ነገር መንግስት ሀ ተብሎ ሲቋቋምና ታሪኩም ቲዮሪውም ሲነሳ የተነሳበትን መሰረታዊ ሐሳብ የማያውቁ እያወቁ ማድረግ የማይፈልጉ ደንገጥሮች 4 ኪሎ ላይ ስለተቀመጡ ብቻ የሚፈጸም ወንጀል ነው መሳይ እኔ ሌላ ምን ማለት ይቻላል ይልቃል ላለፉት 8 አመታት አይተናል አዲስ ነገር አይደለም አርሲ በተደጋጋሚ ነው አንድ ወር ሁለት ወርም እንኳን ሆኖም ተመሳሳይ እልቂት ከሰማን ስለዚህ ይሄ የማያባራ ልክ እንደ አዙሪት በየጊዜው የሚከሰት ነገር ደጋግሞ በማንሳት የሚመጣ ለውጥ የለም ችግሩን አውቀናል ለአብነት ወለጋ ያለውን ነገር እንመልከት ወለጋ የአማራ ተወላጆች በእንደዛ አይነት መጠን በአሰቃቂ ሁኔታ ሲገደሉ ሚያድናቸው ስለሌለ ራሳቸውን ለማዳን ታጠቁ እውነት ለመናገር አሁን በወለጋ እንደ በፊቱ አይነት ሞት አንሰማም ምክንያቱም ራሳቸው ታጠቁ ዝም ብሎ ቤት ሞት ቁጭ ብሎ ከመጠበቅ እየተዋጉም ራሳቸውን እያዳኑ ባልሞት ባይ ተጋዳይነት ይሄው የሞት ቁጥር ቀንሷል የስደተኛ ቁጥር ቀንሷል የተፈናቃይ ቁጥር ቀንሷል ወለጋ ላይ ስለዚህ እዛም እንዲህ አይነት መፍትሄ ያስፈልጋል አሁን ቤተክርስቲያኒቱ እንኳን አይደለም ልትከላከልላቸው ድምጿን ልታሰማ እንኳን አልቻለችም የሲኖዶሱ ዋና ጻፊ አቡነ ዶስቆሪዮስ የሲኖዶሱ የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስ መረጃ እንኳን ሊሰጡ ፍቃደኛ አይደሉም ለአብይ አህመድ ጸሎትና ድርግ ጊዜ ግን የሚቀድማቸው የለም አባታችን አቡነ ማቲያስ ናቸው በግላቸው እርግጠኛ ነኝ ሲኖዶሱም ሌሎች አባቶችም ሳያውቁ በራሳቸው ይሄንን ያዘን መግለጫ የሚያወጡት ቤተ ክህነት ዝም ብሏል ቤተ መንግስት ዝም ብሏል ምን ይደረግ በዚህ ወቅት ታዲያ እንደወለጋዎቹ ራሳቸው ማዳን የለባቸውም ዝም ብሎ ሞትን ከመጠበቅ ይልቃል ይሄ ባምን ያነጋግራል ቀደም አልኩ በቃ መንግስት የተቋቋመበት ዓላማ ራሳቸው ሊጠብቅ ነበር እንደውም ያ መንግስት የተሰጠውን መሳሪያ ይዞ እኛም መግደል ከሆነ ለምን ሞቱ ብሎ በጋራ ለመጮህም የሚያደርገውን ከሆነ ራስን አደራጅቶ ከገዳዩም ራስን መከላከል ነው ከሚገልሰው ራስን መጠበቅ ይሄ የተፈጥሮ የዓለምም ህግ ነው በህግም የተፈቀደ ነው ማለት ነው በዓለም ህግ በተጻፈው ህጎች መሰረት ራስን መከላከል እንደ መንግስትም ሆነ እንደ ግለሰብ መብት ነው እና ይሄንን ማድረግን እኔ እንደውም ዝም ማለቱ ነው የሚደንቀኝ ማለት ነው ሰው አለመደራጀቱና ዝም ብሎ መሞት አለ እንዴ ይሄን ያደረገባቸው መንግስት ምናልባት ካለ በሚል ነበር ስለዚህ መንግስት አስገዳይ መሆኑን ካወቁ የመጀመሪያ ራስን ተደራጅቶ መከላከል ከዛ በኋላ ደግሞ የመንግስትነት ስልጣኑን ፖሊሱን ደህንነቱን መከላከያውን ለሀገርም ሆነ ለራስ መጠበቂያ ለሟል ያንን ደግሞ ከባለጌዎች መቀማትና ራስ ተቆጣጥሮ ለሀገር በሚጠቅም መልኩ ማዋል ሁለተኛው ነገር ይሆናል ማለት ነው ሁለቱንም አንድ ላይ የመጀመሪያው ነገር መንግስት ስለሌለ ራስን አደራጅቶ መጠበቅ ከዛ በኋላ ደግሞ መንግስት እንዲኖርና እንደሌሎች ሀገሮች ደህንነቱ ህዝብን እንዲጠብቅ እንዲሆን ፖሊሱ ህዝብን የሚጠብቅ እንዲሆን መከላከያው ህዝብን ከውጭም ከውስጥም የሚጠብቅ እንዲሆን ያንን ደግሞ በቁጥጥር ስር ማስገባት የመንግስትነትን ስልጣን መንግስት የህዝብ ስለሆነ የመንግስትነት ውል ባሉ ሰዎች ትናንት ባለፉ ሰዎች ነገ በሚኖሩ ሰዎች ሁሉ ያለ ቁጥጥርና ዘላቂ የሚኖር ስለሆነ መንግስት የሚባለው ነገር ያንን ደግሞ በዜጎች እጅ ማስገባትና ፍትሃዊ በሆነ ሁኔታ የሁሉንም የዓለም እይታ በሚያስተናግድ መልኩ ክርስቲያን ይሁን ሙስሊም ይሁን ያማኝ ይሁን የተለያየ ህብረተሰብ ክፍል ይሁን ወንድ ይሁን ሴት ይሁን የተለያየ ብሔር ይኖረው እነዚህ አካላት በእኩልነት የሚኖሩበትን የፍትህ ስርዓት የደህንነት ስርዓት ለማቋቋም መንግስት መሆን ይግድ ያስፈልጋል እና
ይሄንን መንግስትነትን የያዙትን ሰዎች አባሮ የመንግስትነት ቦታን እስካልያዝን ድረስ ለጊዜው ራሳችንን ብንከላከልም እንኳን ዘላቂ መፍትሄ አናገኝለትም የጋራ መንግስት እስከሌለን ድረስ እንደ አውሮፓ 30 ዓመት እርስ በርስ እንደተዋጉት ስንዋጋ እንኖራለን ማለት ነው እና የጋራ የምንተዳደርበት ደንብ በጋራ የሚጠብቀን ፖሊስ በጋራ መረጃ የሚሰበስብልንና ፖሊስ የሚያወጣልን ስርዓት የሚያስጠብቅልን መንግስት እንዲኖረን ካስፈለገ ራስን መከላከል ከዛ በኋላ ደግሞ የመንግስትነት ስልጣንን መያዝ የግድ ስለሚል እነዚህን ሁለት ነገሮችን አቀናይቶ መሄድ ብቻ ነው በቃ አሁን መንግስት እንደሌለን ብቻ ሳይሆን መንግስት እንደሚያስገድለንና እንደሚገለን ማወቅ ያስፈልጋል አሁን የሚጠብቀን መንግስት የለም አይደለም መንግስት ነው የሚያስገድለን አልሰማሁም ሲለን ወሳይ በሌላ አነጋገር ኮኔ ተቋቋምኩት ለራሴ ነው የኔን ስም አጠፋችሁብኝ በመሞታችሁ እኮ ይያለን ነው እኮ ሌላ አይደለም ያ ማለት ዓለም የመንግስትን መቋቋም ከሚያውቅበት ምክንያት በተለየ ሁኔታ እዛ የተቀመጡ ሰዎች ናቸው እነዚህ መንግስት የሚቋቋመው ለህዝብና የህዝብ እንደነን ሊጠብቅ ነው እነሱ ግን ራሳቸውን መጠበቅና ራሳቸው መብላት መጠጣት መሞት ነው ስራቸው የነሱን ጥቅም ስለነካባቸው የነዛ ሰው መሞት ተናደዱ ምክንያቱም እነሱ የህዝብ መንግስት አይደሉማ የህዝብ መንግስት ቢሆኑ በሞቱ ሰዎች ያዝናሉ በተፈጠረው ወንጀል ያጣራሉ ያ ነገር ለሁለተኛ ጊዜ እንዳይደገም ያደርጋሉ በተሰራው ስተትም ይቅርታ ይጠይቃሉ ካለፈም ደግሞ ከስልጣናቸው ወርደው ይሄ ያደረኩት ነገር የመንግስትነት ክብሬን ስለማያሟላ በታሪክ ተጠያቂ ለመሆን ይቅርታ ጠይቆ ከስልጣን ይወረዳል መንግስት ቢሆን እንደዛ ነው የሚያደርገው እነሱ መንግስት አይደሉማ ለራሳቸው የቆሙ ደመጣጭ አውሬዎችና አረመኔዎች ናቸው ከዚህ የተለየ ሌላ እንደው ምለው ነገር የለኝም እንደው ይልቃል ምናልባት ወደ ኋላ ለመመለስ አይደለም የኢትዮጵያ ህዝብ በዚህ ደረጃ ግንዛቤው አለው ወይ ይሄንን ክስተት እንደ ተናጠል ክስተት የማየት አርሲ ላይ የተፈጸመው ነገር መንግስት የጸጥታ መዋቅሩ እዛ ስለማይደርስ የሆኑ የታጠቁ ኃይሎች ገብተው የሚፈጽሙት አድርጎ የሆነ የተነጠለ ክስተት አድርጎ የማየት ይሄ ሆን ተብሎ በወለጋ በአርሲ በአብዛኛው የኦሮሚያ አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከስሯ ነቅሎ ለማጥፋት ይሄ በሽመልስ አብዲሳ የተነገረ ነው ይችን ቤተክርስቲያን በክልላችን እናዳክማታለን ብሏል ሰርጀሪ እንሰራለን ያለው አብይ አህመድ ይሄን ቃል በቃል የተናገረው ነው ባለፈው የሃይማኖት አባቶች ቤተመንግስት ሄደው ባነጋገሩበት ጊዜ እችን ቤተክርስቲያን ሰርጀሪ እንሰራለን እኛ እንደምንፈልጋት ነው መናረጋት የሚል ዛቻ ጭምር ሲያሰማ እንደነበር እናስታውሳለን ስለዚህ የተነጠለ ክስተት አድርጎ ማየት ይሄንን ነው የኢትዮጵያ ህዝብ ማቆም ያለበት ይሄም አብይ አህመድ ቤተክርስቲያኒቱንም ኢትዮጵያውያንንም እሱ አልፈልጋቸውም የሌሎች ናቸው የኛ አይደሉም የሚላቸውን በእንደዚህ አይነት ከፍተኛ አደጋ ከፍተኛ ሞት ጭካኔ የተሞላበት ግድያ በመፈጸም ሰው እዛ እንዳይኖር ያለውም ሸሽቶ እንዲወጣ ከዛ መቆጣጠር በዲዛይን የተደረገ መሆኑን የኢትዮጵያ ህዝብ ማወቅ አለበት ዝም ብሎ ድንገት የተከሰተ እንዳልሆነ ይሄንን ካላወቀ ወደ እውነታው ካልመጣ እርምጃ ለመውሰድም የሚወስን አይደለም ለማንኛውም በዚህ ደረጃ ምን ማወቅ አለበት የኢትዮጵያ ህዝብ እንግዲህ ሰው ራሱን ካታለለ ምን ማድረግ ትችላለህ መሳይ አልኮኮ መጀመሪያ መንግስት የሚፈጠር አንድ ሰውም እንዳይሞት ነው በቃ መንግስት ያስፈልጋል ሌላው ነገር ሁሉ እኮ ትርፍ ነው በቃ መንግስት የሰው ዘበኛ ነው ስለዚህ በሞትም ግድ የለም ሳይ ነው ወደኔ ዞር ብሎ ወደ ሌላ ከሚስቱ ጋር ሲጫወት አብይና ይጫወትን የልሙት ነው ነገሩ እንደዚህ የሚል ሰው ካለ ደግ አረገ ነው መባል ያለበት ሌላ ምን ይባላል 50 ሰው ቢሞትም ነገ ደግሞ ለኔ ተራው ስላልደረሰኝ እሱ ይኖርልኝ ምንድነው ይሄ ነው ምን ትርጉም አለው አሁን ይሄ ምንድነው በተናጠል ጉዳይም ቢሆን መኖር የለበትም እኮ ነው ለመሳይ የተናጠለንም ጉዳይ ይሁን የጋራ ጉዳይንም ይሁን በፖሊሲ የሚደረግንም ይሁን ሰክራውም ሲጣሉ ቢሆን እነዛ ሰዎች ሲጣሉ ሰው እንዳይሞት ነው መንግስት ያለው አልኩ ሰካራምም ተጣልቶ ቢሆን እንደመጣጥ ቤት ፖሊስ ይቆማል እኮ መሳይ በሸታ ቤት ሰው ሊሰክር ሄደበት ቤት ወታደር ለምን ይቆማል እስቲ ንገረኝ ሲሰክሩ ሰዎች ቢጣሉ መንግስት ነው መቆም ያለበት ባልና ሚስት ቢጣሉ እኮ ባል ሚስቱን ባል ወይም ልጅ አባቱን ቢገልም እኮ መንግስት ተጠያቂ ነው እኮ ይጠይቃል እኮ ያንን ያደረገው እንዳይሆን ይከላከላሉ በደህንነት ያጠናሉ እኮ እና ምን የሚሉት ነው ቤተክርስቲያንን በገፍ አንድ ቀን አይደለም 8 አመት ሙሉ በዚህ ደረጃ በዘረፋም ያደርግን በቤተክርስቲያንና በአማራ ህዝብ ላይ የደረሰውን በደል ነው ምን ለአመታት ተነግሯል እና ይሄንን ዝም ብሎ ተናጥል ጉዳይ ነው እንደዚህ ካለ በቃ
ስለዚህ መሞት ተመችቶታል። በቃ እኛ ለአብይ የተፈጠር ኦብጀክትስ ነን። በቃ እሱ ፈጣሪ ነው። ብንሞትም ብንድንም እሱን እያመለክን ነው የምንኖር ካላንድ ሰው እኔ እንደዚህ የሚል ያለ አይመስለኝም። እና ይሄ ነሆለልነት ነው የምለው። ይሄን ምንም ትርጉም አይደል፣ ጥናት ያስፈልገው፣ ዕውቀት ያስፈልገው። ሰው በደመ ነፍስ አውሬ እንኳን ሲመጣበት ወይ ይሸሻል ወይ ራሱን ይከላከላል ወይ ይናደፋል። ማንኛውም በተፈጥሮ ህግ ያለ ሁሉ ተክሎች ሁሉ ከአደጋ ራሳቸውን የሚከላከሉበት ዘዴ ያላቸው ፀሐይ ብርሃን ሲበዛ ትነት እንዳያጠቃቸው ምንድነው እጽዋት ራሳቸውን የሚጠብቁበት መካኒዝም አላቸው። እና እኛ ግን ምንም አያስፈልገንም ዝም ብለን መሞት ነው የሚል ሰው ካለኔ ይሄ የአእምሮ በሽታ ነው የሚባለው እንጂ ሌላ ምንም ምክንያት ሊሰጠው አይችልም መሳይ። እና እኔ የተለመደ ነገር ሆነ ማለት ነው። አሁን አልኩ ራስን መከላከል የመጀመሪያው ነው። ከዛ በኋላ ደግሞ ለሁላችንም የሚሆነን ነገር ለማቋቋምና ራሳችንን ከውስጥም ከውጭም ጠላት ለመጠበቅ መንግስት መሆን ያስፈልገናል።